ሰላም 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 እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና ልጁ። አንዳንድ ዱባይ ላይ ያላችሁ ሁላችሁንም እያልኩ አይደለም፣ የዱባይ ሴቶች እንዲሰደቡ ስማቸው እንዲጠፋ የምታደርጉ ሁለት ሴቶች ከአንድ ናይጄሪያዊ ጋር ሆነው ወይም ሱዳናዊ ሊሆን ይችላል እንደ አበሻ ሴት ቀላል ሴት የለችም እያለ ሲያላግጥ ሲያሰድቡ ሰምታችኋል። እየሰከሩ ነው። ምን እያሉ ነው? በጣም የሚያስጠላ ነገር እያደረጉ ነው። ያወቁ መስሏችኋል። ብልግናቸውን አደባባይ እያወጡ ነው። ሌላው ደግሞ አንድ ጉርጥ አለች፣ ጉቺ ይሏታል ወይም ጉርጧ። ልንገርሽ አንድ ነገር፣ ማንም መጥቶ አልተናገ። አንቺ ነሽ የሰው ባል ቀማው ብለሽ መጥተሽ ሶሻል ሚዲያ ላይ የለፈለፍሽው። አንቺ ነሽ መጥተሽ ወንድ ልጅ ከወጣ ወንድ ልጅና ሬሳ ከወጣ አይመለስም ወስጅ ያለው ምን አገባችሁ ያዙ ይልቀቁኝ ስትይ የነበረው አንቺ ጉርጥ ነሽ። አቴንሽን ፈላጊ ነሽ። ለሴቶች አንድ ነገር ልንገር፣ ወንድ ልጅ በመልክ ከበለጠሽ ለጥቅም ነው የሚመጣው። በሆዴ አይተናል፣ አሁን በመጣው ልጅ አይተናል። በማንኛውም ወሰዱ ወንድ ልጅ ሴትን ልጅ በመልክ ከበለጣት በቁመና ከበለጣት ለጥቅም ነው የሚመጣው። ስለዚህ ማናችሁንም ብትሆኑ አፍቅሮ ይመጣ ውበቴን አይቶ መጣ ካንቺ ከበለጠ እንዴት ነው አንቺ ውበት የሚታየው? ማህይም ስለሆናችሁ። ግን በልቶች ደግሞ ሙድ ተይዞብሽ ሲኬድ መሳቂያ ስትሆኑ ትመጣለ። ለምንድን ነው ሶሻል ሚዲያ ላይ የግል ላይፋችሁን ይዛችሁ የምትመጡት? የግል ላይፋችሁን ለምን ይዛችሁ ትመጣላችሁ? ምንድነው የሚጠቅመው? ወይስ አቴንሽን ፍለጋ ነው? ወይስ ጀግና ነኝ ነው? ወይስ ምንድነው ነው? ወንዶቹ እንደዚህ ብዙ ጊዜ ሲያደርጉ አይተን አናውቅም። ሴቶቹ ናቸው አንጠልጥላችሁ ወንዳችሁን የምታመጡት። ለምን እንዳልኳችሁ ወንድ ልጅ በቁመና ከበለጠች ገንዘብ ፈልጎ ጥቅም ፈልጎ ነው አንቺ ጋር የሚመጣው። ሃንድስ ዳውን እስ ጋይ ኮድ። ስለዚህ ብዙ የምትበሻቀጡ እዚህ አምጥታችሁ ያዙ ይልቀቁኝ የምትሉ በጣም ታሳዝናላችሁ። በተለይ ዱባይ ላይ እፈሩ። የአረብ ሀገር ሴቶችን አታሰድቡ። በእናንተ የተነሳ የአረብ ሀገር ሴት ናት እንዲህ መባል የለበትም። የራሳችሁን ብልግናችሁን ቤታችሁን ቆልፋችሁ የፈለጋችሁትን ባልጉ፣ ችግር የለብኝም። ግን እዚህ ለምትመናቀሩ እከኮች ምናችሁ ወይ አታምሩ ወይ አታፍሩ፣ ጋጦጥ ባለጌዎች ሌሎቹን ሴቶች አታስድቡ ለማለት ነው። ሌሎቻችሁ ጠንክራችሁ የምትሰሩ ፎከስ የምታደርጉ ህይወታችሁን የምትመሩ እግዚአብሔር ባርካችሁ፣ እግዚአብሔር ይጠብቃችሁ። እንደ ጉርጥ ያሉ እንደነዛ ናይጄሪያ መጫወቻዎች ምናምን ያሉ እከኮች ግን በእውነት ልታፍሩ ይገባል። ምንም ፕራውድ የሚያስደርግ አንድ ነገር የላችሁ። ዱቄታም ብያለሁ። ሰላማችሁ ይብዛ። ራቼ በጣም ብዙ ሰው አዝሮባል። በማን ምክንያት? ነፍሷን ይማርና በእህታችን በቀነኒ ምክንያት። በግሌ በዚህ በሶሻል ሚዲያው ማለት በቲክቶክ ላይ በመልካም ነገር ፈምሰዋል ብዬ ከማምናቸው ጥቂት ግለሰቦችና ከማከብራቸው ጥቂት ግለሰቦች መካከል አንተ አንዱ ነህ። ይሄንን አስቀድሜ መናገር ፈልጋለሁ። ነገር ግን ነፍሷን ይማርና ከእህታችን ከቀነኒ ሞት ጋር በተገናኘ ራቼ አንተ ላይ ካዘኑ በጣም ብዙ ወዳጆች መካከል አንዱ ነኝ። በምን ምክንያት ካልክ በደንብ አዳምጠኝ። ነፍሷን ይማርና ከእህታችን ከቀነኒ ሞት ጋር በተገናኘ ቀነኒን በብሔሯ ማያቋት፣ ቀነኒን በሃይማኖቷ ማያቋት፣ ጀስት በሰዋዊነት ብዙ ኢትዮጵያውያን ፍትህ ብለው ለዚች ልጅ ጠይቀዋል። ከዚህ አንፃር አንተን የታዘብን በሁለት ዋና ምክንያቶች ነው። የመጀመሪያው እንደ አንድ የኦሮሞ ቲክታከር፣ ሁለት በዋነኝነት ደግሞ ከቀነኒ ጋር ትቀራረባለህ፣ አብረ በልተሃል፣ አብረ ብዙ ነገር አሳልፈሃል፣ በጣም ትተዋወቃላችሁ እና እንዴት በዚህ ልክ የምትቀርባት የምታቃት አብረ የበላ አብረ የጠጣት ጓደኛ ኦር የምታቃት ቀነኒ በዚህ መንገድ በጣም በሚያሳዝን ሁኔታ ህይወቷ አልፎ ጭራሽ ማያቋት ኢትዮጵያውያን ማለት ነው በዘርም በሃይማኖትም ማይገናኙት በሰባዊነት አዝነው ፍትህ እየጠየቁላት እንዴት አንተ አንድ ቪዲዮ በራሴ ቲክቶክ ፕላትፎርም ላይ ወጥተ ፍትህ ብለ አንድ ቪዲዮ ለዚች ለእህት በግፍ ለተገደለችው አብረ በልታል አብረ ጠጥታል ለሷ እንዴት ፍትህ ብለ አንድ ቪዲዮ መስራት ከበደ ነው? እና ክብራለን እንወዳለን። ግን ይሄን ጥያቄ እንጠይቃለን። የብሔር ጉዳይ ነው እንኳን እንዳንል ልጅቱ እኮ ኦሮሞ ነች። እንደነዚህ አይነት ፎቶዎች እንኳን ወጥተው እንዴት ነው ያላዘናችሁላት? እንዴት ነው ቢያንስ ፍትህ ያልጠየቃችሁላት? ስለዚህ ትልቅ ስህተት ነው የሰራው። ዝም አትበል። ውጣና ለእህት ቢያንስ እኮ ፍትህ እንኳን ለማለት ብትፈራ የተሰማን ሐዘን ግለጽላት። አብረ በልታል አብረ ጠጥታል አያምጣውና በተቃራኒ ቢሆን ኖሮ
አንተ በሷ ቦታ እሷ ባንተ ቦታ ብትሆኑ እንድች ብለ እንዳትጠራጠር እቺ ልጅ ላንተ ወጣ ድምጽ እንደምትጮህልህ ማለት ነው ስለዚህ እዚህ ጋር ሳምበዲ ይቀየመኛል አይቀየመኝም ሳይሆን እዚህ ጋር ወጣት የሆነች ተስፋ ያላት ለዛውም ከሞተች በኋላ ይወጡ አንዳንድ ፎቶዎችን ስንመለከት በዚህ ልክ ተሰቃይታ የሞተች አንድ ምስኪን ነፍስ አለች ፈጣሪን አይተ ድምጹ ናት ነው